ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ ውዶችዬ? የማዳም ቅመሞች እንዴት ናችሁ? እንደምን ናችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? ዛሬ ደግሞ ብቅ ያልኩትኝ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። የማዳም ቅመሞችዬ አብረን እንደግ። ዛሬ ደግሞ የመጣሁላችሁ በምን መሰላችሁ? ሰንየ ኩዳር ይባላል። ይሄ በዚህ ሀገር በሀገራችን ዱባ፣ ድንች፣ ኪያር፣ ጀዘር በሀገራችን ካሮት እና ድንች ኩሳ ይባላል። ኩሳ ግን ሀገራችን ምን እንደሚባል አላውቅም። እዚህ ከመጣሁ ነው ያወቅኩት ማለት ነው። እና ያለሁትን የዚህ ሳውዲ አረቢያ ነው። እና እህቶቼ ዛሬ ይሄንን የመሰለ የሰንያ ኩዳር ከነጭ ሩዝ ጋር እዚህ ጋር ውሃ አዘጋጅቻለሁ። እዚህ ጋር ይኸውላችሁ ውሃ አዘጋጅቻለሁ። እዚህ ጋር ደግሞ ሩዜን አዘጋጅቻለሁ። ይኸውላችሁ ሩዜ እዚህ ጋር ዘብዝፌዋለሁ በውሃ። ቀጣይ ይሄንን ቅመም አድርጌበታለሁ። ድንች ቲማቲም፣ ሽንኩርት፣ ነጭ ሽንኩርት አድርጌ ቅመሙን ደግሞ በአንድ ላይ አድርጌ ዘይት፣ ጨው አድርጌ በውሃ አድርጌ ነው እዚህ ላይ ፍስስ ያደረኩበት። እና ውዶችዬ ከተመቻችሁ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። አብረን እንደግ። አይከፈልበትም እና ላይክ እና ሰብስክራይብ አድርጉኝ፣ አበረታቱኝ። ምክንያቱም አብረን እንድናድግ አድርጉኝ። ያው ስደት ነው፣ ሁላችንም ስደት ላይ ነው ያለነው ብዬ አስባለሁ። ትልልቅ ደግሞ ሚዲያ ያላችሁ በአረብ ሀገራት ያላችሁ አሜሪካ፣ ለንደን፣ በተለያየ ሀገር ያላችሁ ብቻ እስኪ እኛንም የማዳም ቅመሞችን አበረታቱን። ይሄንን ይመስላል እንግዲህ ውዶችዬ፣ ሰላማችሁ ብዝት ይበልልኝ። ባላችሁበት በርቱ፣ ጠንክሩልኝ። በእርግጥ ማለት ነው የምታውቁት ትኖራላችሁ ብዬ አስባለሁ። ለማታውቁት እንጂ ምናልባት ይሄንን አሰራር ታውቁታላችሁ። አሰራሩ ብዙ ነው። በነገራችን ላይ በየቤቱ አሰራራችን ይለያል። በየቤቱ ማለት ነው። እና ውዶችዬ ይቅርታ ተቋርጦብኝ ነበር፣ ስልክ ገብቶብኝ በአንድ ስልክ ስለሆነ የምቀርጸው ማለት ነው። እና የኔ ውዶች ይህንን ይመስላል። ላይክ እና ሰብስክራይብ ያደርጋችሁ አበረታቱኝ። እስኪ እንደው ቢያንስ እንኳን 3-4 ሰዎች ላይክ እና ሰብስክራይብ አድርጉኝ፣ አበረታቱኝ። ከቻላችሁ ደግሞ የምትፈልጉትን ኮሜንት ላይ ጻፉልኝ። አብረን እንደግ፣ አብረን እንስራ። የማዳም ቅመሞችዬ ሰላማችሁ ብዝት ይበልልኝ። እንዳትረሱ ላይክ እና ሰብስክራይብ አድርጉኝ፣ አበረታቱኝ። የምትጠይቁኝ ካለ ደግሞ